ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የነይማ ፋሚሊዎች ሰላም ብያችኋለሁ። ዛሬ የሚገኘው በኤግዚቢሽን ባዛር ነው የምንገኘው። አዲስ ባዛር ተከፍቷልና አዳዲስ ነገር ካለ ለእናንተ ለማካፈል ነው የመጣ ነው። ኢንሻአላህ አሪፍ ነገር ይኖራል ብዬ አስባለሁ። ዲስካውንት ያላቸውና ጥሩ ጥሩ ነገሮች ካሉ ወደ እናንተ እናደርሳለን። ሁሌ እንደምትወዱት እኛ ለየት ያለ ነገር ለእናንተ እናቀርብላችኋለን። እንደምትወዱት ደግሞ እርግጠኛ ነኝ። ከኔ ጋር አብራችሁ ወደ ውስጥ እንዘልቃለን። እስኪ ተከተሉና ኑ። ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የነይማ ዩቲዩብ ፋሚሊዎች እንኳን ደህና መጣችሁ። ዛሬ የሚገኘው ኤግዚቢሽን ባዛር ነው። አዲስ ባዛር ተከፍቷልና እስኪ ያሉት አዳዲስ ነገሮች ካሉ ለእናንተ ለማሳየትና አዳዲስ ወይም ደግሞ እኛ ከውጭ ከምናየው የገበያ ሁኔታ ከዚህ ቀለል ያለ ነገር ካለ ለእናንተ ለማድረስ ነው ዛሬ የመጣሁላችሁ። አሪፍ ነገር አብረን እናያለን ብዬ አስባለሁ። ዲስካውንት ካለ አሳያችኋለሁ፣ ወይም ደግሞ ለየት ያለ ልንጠቀምባቸው ልንገለግልባቸው የምንችላቸው እቃዎች ካሉ በዚሁ እያየን አብረን እንሸምታለን። የቻልነውን ኢንሻአላህ ከኔ ጋር ሁኑ፣ ተከተሉ። አንቺ ጋር ነው ያምራሉ በጣም ማይካ ናቸው። ስንት ናቸው? የኢትዮጵያ ምርት ነው አይደለም የውጭ ነው። ስንት ናቸው እነዚህ በብዛት ማለት ነው? አንዷ ፍሬ ማንኪ ጭልፋ የሌለው ይሄ የሌለው ሰውት ወይስ ማሳያ ነው ወይስ የሚሉት የሚሰሩት? ማሻአላ በጣም ነው የሚያምሩት። ቀለል ያደርጋል። ኖርማል ሶኬት ተቀጥሎላቸው አሪፍ ነው። ራሳችሁ ነው የምትሰሩት? ኦኬ በጣም የሚያምር እንትን ነው። ስንት ናቸው ዋጋቸው? ይሄ ስንት በስንት የሚባለው ነው? እሱ 4 በካሬ ነው የምትሰሩት? ማዘዝ ምራዱ ከነሱ የተለየ ሌላሽ መሸመት ቢፈልግ ሰው እናንተ ጋር ቢመጣ የሚያምር ነገር አላችሁ። እሱን አይቻለሁ ግን እነዚህ የቤት ማሳመሪያዎቹ ማለት ነው። በምንድን ነው የሚሰሩት? በምንድን ነው የሚሰሩት? አረ እነዚህኞች የዲስፕሌይ ነው ወይስ የግድግዳ እንትኖች ናቸው? እነዚህ አዎ እነዚህ የግድግዳ ናቸው። ግድግዳ ላይ ኮርኒስ ላይ ማለት ነገር ይለጠፋል። ራሳቸው መለጠፍ ያላቸው እሱ ማግኔት አዎ። በምንድን ነው የሚሰሩት? ቻርጅ ተደርገው ስንት ናቸው? ኦኬ አንዴ ቻርጅ በተደረገ ማለት ነው። አዎ ኖርማሊ ኬክ ቤት ምናምን ላይ መጠቀም ቢፈልጉ ኦኬ አለው ሳይዝ ምናምን አለው። ይሄ መጨረሻ ስንት ነው ዋጋው? 1000 አሪፍ ነው።
አሪፍ ነው። በተለይ ግድግዳ ላይ ምናምንም ያምራል። ለብዙ ነገር ነው የሚሆኑት። ዲስፕሌይም ስለማያቸው ነው ኬክ ቤቶች ላይ ለዲስፕሌይ ምናምን ይጠቀሙታል። ዋጋቸው ራሱ አሪፍ ነው። ሁሉም እቃዎች ፊክስድ ናቸው። አስተያየታቸው ይለያያል። ኦኬ እቃቸው ይለያያል። ግን እነሱን አሁን በፍሬም በትልቅ ለማዘዝ ብንፈልግ ምን የት ነው የምናገኘው? አንተን ከዚህ ከባዛር ውጪ ነው ወይስ ባዛር ሲኖር ብቻ ነው የምትሰራው? ንገረንና ማለት ማዘዝ ለሚፈልግ ቢዝነስ ካርድ አለ? ኦኬ የት ነው አድራሻችሁ? አዲስ አበባ ቢሾፍቱ። ኦኬ ኦኬ ኦኬ። እዚህስ ቢመጡ የት ነው የሚያዩት እንዲልበው? እዚህ ስለነበረን ቆይታ ግን በጣም አመሰግናለሁ። በትህትናም ሳልጠይቅህ እንዲሁ ስላናገርከኝ ራሱ ቴንኪው። እሺ አባቴ አመሰግናለሁ። ቴንኪው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንቺ ጋባን ይሄ ጋባ ፍሬ ነው ያለች ምንድነው? ይሄ ባላ ጋባ ባልሆነ ትያለሽ። እኔ ጋባ ሲባል ነው የማውቀው። ይሄ ነው። ሌላ ስም አለው እንዴ? ስንት ነች እቺ? ለምንድን ነው የሚሆነው? የቁርቁራ ገባ ነው ጋባ ሊበል ነው ገባ። እኔ ጋባ ሲባል ነው የማውቀው። እሺ ለብርድ ለምንድን ነው? ለጭንቀት፣ ለእንቅልፍ እጦት፣ ክብደት ለመመጣጠን፣ ለሆርሞን መዛባት። የምር ነው አይ ጋባ እኔ ማለት ነው ልጆች ድሮ የሆነ ነገር ፀጉራቸው ላይ ምናምን ሲወጣ ሲቀቧቸው ምናምን ይሄንን ሳይሆን ቅጠሉን ሲቀቧቸው አውቃለሁ። አስሊ ይባላል ቅጠሉ አላውቅም። ብቻ ግን እንደዚሁ ነው መምጣቱ ገርሞኛል። ስንት ነው ይሄ? የሀገርሽ ጋባ በዚህ መልኩ መጥቶ እዚህ ቁጭ ብሎ ሌላ ምን አለ? ለየት ያለ ነገር ምን አለ? ንጹህ ነው። ኧረ እርግጠኛ ነኝ። ከርከዴ ስንት ግራም ነች እቺ? በላስቲኩ እንጂ ግራም የለውም። ንጹህ ነው ግን ኧረ አንዳንዴ ከሆነ ነገር ጋር ይላሉ። ስንት ነች እቺ? ኧረ አታስወድዱ። ዋጋ ባለ ግራምም የለውማ። ኦኬ አይ አሪፍ ነው። እሺ ሌላ ምን አላችሁ? ሌላ ዘመናዊ ፈንዲሻ አለ። መስል ትችላለሽ። ዘመናዊ ፈንዲሻ እያየሽ ነው? ዘመናዊ ፈንዲሻ አላህ አላህ። ከምንድን ነው የሚሰራው? ይሄ ነው እንትን የሚለው ካስኪ ቆይ አንዴ ይሄ እሺ እነዚህ ይሄ ናቸው። እነዚህ እንትን ብለው ነው። ንገረኝ አሰራሩን ጥቅሙን ንገረኝና እንገዛለን። ያው ጥቅሙ እንደ ኖርማል ፈንዲሻ ነው። እሺ ያው ይፈነዳል። አሰራሩ በደንብ ከዚህ ጋር ተጽፏል። ለልጆች ሆነ ለማንኛውም ነው የሚሆነው። ዝም ብሎ እንትን ማለት ብቻ ነው ወይስ በምንድን ነው? በዘይት ዝም ብሎ ማለት ነው። ልክ ፈንዲሻ እንደምትጠፊው። አዎ ስንት ነው ይሄኛው ታዲያ? ሁሉም በ400 ነው ያለቀው። ነው የትኛው ነው አረፈ? ይሄኛው 5 ነው መሰለኝ። ይሄ 500 ነው፣ ይሄ 400 ነው። እሺ ይታ 300 ብር ነው። እኮ 400 ብር፣ ይሄ 500 ብር አለ፣ 600 ብር አለ። ኦኬ በምንድን ነው የሚለዩት? በግራማቸው ነው በምንድን ነው አላውቅም። እሺ ከውጭ ነው የሚገቡት? ሱዳን ነው የሚገቡት። አረብ ሀገራቶች ላይ በደንብ ታዋቂነት አላቸው። ኦኬ አይ አሪፍ ነው። እስቲ አዲስ ነገር መሞከር ነው ደስ ይለኛልና እንግዲህ ከቤት ፋሚሊዎች ጋር እንሞክራለን ትያለሽ። እንግዲህ ያው እያያችሁ ነው። ከሞትኩም እናንተ እያያችሁ ገዝቼ ነው የምሞተው። እኔ አልሞክርም። እኔ ትሞክሪያለሽ ውዴ ትሞክሪያለሽ። እኔ አይቀመሽ አንቺ እኮ መርዝ ሁሉ ትበያለሽ። እኔ አይቀመሽ። አንድ ይሄን ከዛ ከርከዴ ይሄንንና አንድ ደግሞ ጋባ ቅና ያልሽው እሱን። ሌላ የተለየ ምን አላችሁ? ከዛ ውጪ ደግሞ ጣኒያም የተለመደ ነገር ነው። ለየት ያለ ነገር ነው። ሰው እዚህ ጋር ሲመጣ ደስ የሚለው ለየት ያለ ነገር ሸብ። ይሄም ከሱዳን ነው ተፈጥሯዊ ነው። እንዳለ የሴቶችን እቃ በሙሉ ነው ሰብስበሽ ይዘሻቸው ያለ ማለት ነው። ስለዚህ መገኛሽንና ቦታው ምናምን ትናገሪያለሽ። ይሄ እንትን ነው። ይሄ ሸፕ ነው። ይሄኛውስ በዱቄት ነው።
በዱቄት እሱ ራሱ ተፈጭቶ ማለት ነው። ይሄ ተፈጭቶ ማለት ነው። ይሄ ሲፈጭ እንደዚህ ነው የሚሆነው። አዲስ ነገር እርግጠኛ ነኝ ብዙ ጊዜ አታገኙም እንደዚህ አይነት ነገርና ያያችሁ ንጹህ ሸብ ይላል። ከዚህ እዚህ እንትን አላችሁ አይደለ? ከዚህ ከባዛሩ ውጪ የምትገኙበት ቦታ አለ። አዎ አድራሻቸውን ትነግራችኋለች። ግን አሪፍ ነው፣ ዋጋው ፌር ነው ብዬ ነው የማስበው። ከድከዴ ስፈልገው በጣም የቆየሁት ነው። ንጹህ ይሆን አይሆን አላውቅም። እኔ ሞክሬ ቢሆን እነግራችኋለሁ፣ ለእናንተ ሞክራለሁ ማለት ነው። እዚህ ሲመጡ መጀመሪያ የት እንደሚያገኙሽ። እዚህ ባዛሩ ላይ ሲገኙ ያን ባዛር አጥፋ ሁለተኛው ላይ እንገኛለን። ሲቀጥል ደግሞ መገናኛ ተርፈሽ ሞል ላይ ቁጥር 148 ላይ እንገኛለን ማለት ነው። ከዛ ላይ ስልክ ቁጥራችንን ማግኘት ትችላላችሁ ማለት ነው። 0912 ላይ ደውላችሁ ማግኘትም ትችላላችሁ ማለት ነው። እና ለፀጉር ለተሳሳባቸው ለገባባቸው ኖርማሊ ከሬት የሚሰራ ቅባት ነው ማለት ነው። ከምን የሚሰራ? ከሬት። ኦኬ እሺ እሺ። ደግሞ ከብሎ ነው የሚሰራው። ኖርማሊ ተመሳሳይ ሆነው እቃቸው ግን የተለያየ አይነት ከተለያየ ነገሮች ራሳችሁ ነው የምታመርቱት? እነዚህ እኛ ምርቱ ከየት ነው? ከእናንተ ነው? እዚሁ ራሳችሁ ናችሁ? ኦኬ ኦኬ። ከብሎ ነው በተለያየ አለ በቀረፋም አለ። ሁሉም ጥቅማቸው ፀጉራቸው ተበጣጠሰና ኦኬ። ይሄ የፊት ነው አይደል? እነዚህ ይታወቃሉ። ይሄ ኒና ፓውደር ነው። ይሄኛው ደግሞ የሩዝ ዱቄት ነው። እሺ ይሄ ሸብ ነው። የተፈጨው ማለት ነው። እሺ በትንሽ እሺ እንዳለ እነዚህ ሸብ ናቸው ከኒና ፓውደር ውጪ ማለት ነው። ይሄኛው ደግሞ ከርከዴ ነው። ከርከዴ ለፊት ማለት ነው። ለማዲያት ለማደበት ለጣባተ ለብዙ ነገሮች አጠቃቀሙ እንዴት ነው? እሱ አሁን ከርከዴው ማለት ነው ኖርማል እንደማለት ነው። በውሃ አጠቃቀሙ ይላል። በዚህ መልክ በማስመልካቸው ተብራም ዘይት ሃይዴቃ በኋላ ኦኬ አሪፍ ነው። ሌሎቹ እነዚህ የሚታወቁ ናቸው። እነዚህ ጭሱ ምናምን ይሄ የተጨመቀችው ጥቁር አዝሙድ እነዚህ ይታወቃሉ። ሁሉም ያውቋቸዋል። ችግር የለም። አዲስ ነገር እነሱም ይታወቃሉ። አሁን እነዚህ እንትኖች ዋጋቸው ንገረኝ እስኪ። እነዚህ ሁሉም አንድ አይነት ነው። ፍሌቨሩ ይለያያል እንጂ አንድ አይነት ነው። ኦኬ እስከ 300 ብር ከርከዴ በዱቄቱ ማለት ነው። ከቀሲልና ማር ከቀስል ብቻ ሽታው ማርማር ነው የሚሸተው። ሁሉ የፊት ማስክ ማለት ነው። አሪፍ ነው። እናመሰግናለን። ለማንኛውም በጣም አመሰግናለሁ። እሺ ውድ ተመልካቾቻችን አሁን ደግሞ እዚህ ጋር አንድ እህታችን አለች። ምርጥ እቃ ነው የምትይዘው፣ ለሴቶች የሚሆን እቃ፣ እንደገናም ደግሞ የተለያዩ ለቤት አገልግሎት የሚሆኑ ጋቢ ለምን ምናምን ቀለል የሚያደርጉ ላይፍን ቀለል የሚያደርጉ እንትኖች አሉላችሁ። አሳያችኋለሁ ማለት ነው። ከቢጃማ ልጀምርላችሁና ጸደ እቃ ነው የምትይዘው። እንደምታዩት ይሄንን የሚመስል የራት ቀሚስ በሉት የምን ፒጃማ ያምራል። በከለርና በሳይዝ አላት ማለት ነው። ከስሞል ጀምሮ እስከ ላርጅ እንትን አላት። ከለራቸው ይኸው እንደምታዩት ነው። እዛ ጋርም አሉ በተለያዩ ከለሮች አሉ አማራጮች ማለት ነው። ከዛ ውጭ ደግሞ ጋቢ ለምኔ እነዚህ ውጭ ላይ እንደዚህ አይነት አታገኙም። ዋጋ ባዛር ላይ አሁን ዲስካውንት ስለሆነ ለእናንተ እንድታውቁት ብዬ ነው የነገርኳችሁ። እስኪ አንዴ በተን እናርገውና እሱን አሳይኝ። እንትኑ ጋቢ ለምኔው ላሳያችሁ አንዴና ዋጋው ራሱ በጣም አሪፍ ዋጋ ነው። እንደምታዩት ውጭ ላይ በዚህ ዋጋ አታገኙም። እዩት፣ በጣም የሚያምር ነው።
በጣም ያምራል። እንደምታዩት ነው። ዋጋው ስንት ነው ውዴ? ዋጋው 6000 ነው። በጣም ዲስካውንት ነው። ውጭ ላይ እንደዛ አይደለም። 7500 ድረስ የሚሸጥ እቃ ነው። አሁን ላይ ከዚህ እንድትጠቀሙ ተብሎ ነውና ከለርም ሳይዝም አላችሁ። ሳይዝ አንድ አይነት ነው። ወጥ ናቸው። ከለር ብቻ ነው ያለው። በዚህ ብቻ ነው ያለው። በሌሎች አልቋል። በጣም ወፍራም ነው። ያምራል። ትወዱታላችሁ ብዬ አስባለሁ። ከዛ ውጭ ደግሞ ቦርጭ ላስቸግራችሁ እህቶቻችን ደግሞ እስኪ ያንን አሳይልኝ በእናትሽ። እኔ የሞከርኩትን ነው ባይዘው ለእናንተ ሪኮመንድ ማራም ነው የምወደው። እኔ እናጋለሁ። ይሰማል። ግቢ ጋቢ ለምን ይሄ እንደምታዩት ነው። አሁን ደግሞ ማሳያችሁ ኩርሲዎችን ነው። በጣም ቀለል ያሉ እንዲሁም ደግሞ አሪፍ እንደፈለጋችሁ የምታደርጓቸው ምንም አይነት ነገር ማጨናነቅ የሌለባቸው ዘና የሚያደርጉ እረፍት የሚሰጡ ልብሶች ናቸው። የሞከርኩትን ነው ባይዘው የምነግራችሁና በከለር አላት። ቡኒም አለዋ ኩርሲው በቡኒና ሳይዝም አለዋ። ከሚዲየም እስከ ትልቅ ሳይዝ ነው። ፈታ ብላችሁ ለኦኬዥን ሲኖርባችሁ ማለት ነው። እንደምታዩት ነው እያሳየቻችሁ ያለው። ያምራል። ዋጋውን ንገሪኛ እንዴ። ዋጋው ስንት ነው ውዴ? ያ 4500። ሁሉም አንድ አይነት ነው። ይለያያል ሳይዙ ሲለያይ ወይ ዋጋው የልጆች የዋና ልብስ ነው። እንደሚያምር በጣም ነው የሚያምረው። ማሻአላ ከስንት ዓመት ጀምሮ ነው? ከ6 ዓመት እስከ 8 ዓመት ከ8 ዓመት ጀምሮ ነው ያለው እስከ 16። አሪፍ ናቸው። ከለር አማራጭ አሉሻ አለው። ከለር አማራጭ ያምራል። በጣም ነው የሚያምረው። ዋጋ ስንት ነው እነዚህ? እሺ 4500። ለዋቂ የለሽም? ለዋቂ ስንት ነው? ዋና ልብሶች ኢስላሚክ ዋና ልብሶች ተፈላጊ ናቸው። ብዙ ጊዜ እኛ አናገኝምና አሪፍ እቃ ናቸው። ጨርቃቸው በጣም የሚያምር ጨርቅ ነው። ደስ ይላልና ጎብኟት። እዚህ ባዛር ላይ የት ነው የምትገኘው ውዴ? ቁጥሩን አዳራሽ ቁጥር ኦኬ። ከዚህ ከባዛር ውጭ ከሆነስ ቤተል ምኑ ጋር ነሽ? ጆይራ ህንጻ። ከስተመሬ ናት። አሪፍ ዋጋ ነው የምትሰራው። የምትይዘው ጥራት ያለው እቃ ነው የምትይዘው። ጸዴ ነገር ነው የምትይዘው። ሞክሩት። መታችሁ እዚህ ጎብኛት። እንዲሁም ደግሞ በቋሚነት እዛ ታገኟታላችሁ። እናመሰግናለን ለነበረን ኢንፎርሜሽን። ቴንኪው እየሻለሁ። ሰላም አለይኩም። እሺ ውዴ ታሁ የእንትናችሁ ስክራፕ ሻወር ጃው እኔ ይሄን ወደዋለሁ በጣም። ይሄን ስክራፕ ሻወር ሲሆን ሰውነታችን አሁን ስክራፕ ስንጠቀም ልክ እንደ ያኛው ኖርማል ስክራፕ ከምንጠቀም እነዚህ ብንጠቀም ሰውነታችን ላይ ያለውን ቆሻሻ አስተካክሎ ያወጣል። ላብ የሚያስቸግርሽ ከሆነ ሞር ደግሞ ሻይን ያደርጋል። ከሻወር እንዳወጣሽ ሎሽን ቀልቢ ማተራ ያደርግም ማለት ነው። ይሄ አሁን ሳሙና ሲነካን ሻወር ገብተን ሲወጣ አመዳም የሞት ምናምን አለ ወዲያውኑ ሎሽን ምናምን እንጠቀማለን። ይሄኛው ግን ከሻወር እንደወጣሽ ሙሉ አመዳም አይሆንም። ወዛለው ማለት ነው። እና ብዙ አይነት ፍሌቨሮች አሉ። ሞር እኔ ሬቱን እኔ ስለምወደው እኔ እወደዋለሁ። እኔ ስለምጠቀመው የተለያየ ብዙ አይነት ፍሌቨሮች አሉ። ሞር ሪኮመንድ የሚደረገው እና የብዙ ሰው ምርጫ ይሄ ስለሆነ ነው ማለት ነው። ስክራፕ ሻወር ናቸው። ዋጋ ይሄን በጣም ነው የምወደው። ባይዘው ወይኔ ፕረስ ስንት ነው ዋጋው? 2500 ይሄን አንድ ያለው። እሺ ይሄኛውን ደግሞ ንገሪኝ። ሁለቱ ከአንድ ላይ ያለበት ማለት ነው። ይሄኛው ደግሞ ጆንስ ነው። ሻምፖኝ ለኮንዲሽነር ኬዋን ነው ማለት ነው። ሻምፖኝ ውስጥ ሻምፖኝ ለኮንዲሽነር ነው። ሞቹ ደግሞ ለሚሰባበር 81 ነው። ለሚሰባበር ለሚነቃቀል ለፎሮፎር እና ለህፃናት ጸጉሯን ቅባት ምንድነው ሳሙና ብንጠቀም እነዚህ ሻምፖኝ ለኮንዲሽነር ብንጠቀም ሞር ይሻላል ነው ለልጆቹ ማለት ነው። ለልጆቹ ማለት ነው። ከ2 ዓመት በላይ ለየትኛውም ህፃናት ይሆናል ማለት ነው። ሶ 81 ነው። ሻምፖኝ ለኮንዲሽነር ነው። ተሻሽሎ የመጣ ሲሆን ኬሚካል ነው ብዙ ጊዜ ሰው የሚፈራና ምን ያህል ነው ይሄኛው ኬሚካሉ? ይሄ እንዴት ነው ኬራቲን እንደ ኮላጅን አለው መግዛት አለብን ማለት ነው። እና የወንድም አለው ይሄኛው። ወንዶቹ ደግሞ በዚህኛው ቢጠቀሙ ትሪትመንቱ ማለት ነው። ሶ ይሄኛው 81 ነው። ኮላጅን ነው። ሪያል ኮላጅን 81 ነው ማለት ነው። ሶ የዚህ ደግሞ ብላክ ነው ሻይን ለፎረፎርም ይሆናል። ለሚሰባበር ለሚነቃቀል ለፎሮፎር ለህፃናት ለአዋቂ ለሁሉም ይሆናል። ታጥበው እንዴት ነው እንትን የሚሉት አጠቃቀሙ?
ይሄኛው ሻምፖ መጠቀም ይችላሉ። ካልሆነም ግን ማተር አያደርግም ማለት ነው። በዚህ ብቻ መታጠብ ይችላሉ። ብላክኑ ሻይን እንዲያደርግ የሚያደርገው ታጥበው መለቅለቅ ብቻ በራሱ በዚህ ብቻ መታጠብ ይችላሉ። ታጥበው ለቅልቆ መተው ማለት ነው። እና ፀጉራቸው ይፈርዛል። ጥቁር ሆኖ ሻይን እንዲያደርግ ያደርጋል። እንዳይሰባበር እንዳይነቃቀል እና በአብዛኛው ወንዶች ደግሞ መቀባት አይወድም። ለዚህ ሲታጠብ በውስጡ የራሱ የሆነ ኦይል ስላለው ያን ያህል ባይጠቀምም ችግር የለውም። ከስንት ዓመት ጀምሮ ልጅ ከ15 ዓመት በላይ ወይ ደግሞ ከ10 ዓመት በላይ ቢጠቀሙ ምንም አይነት ኬሚካሉ ለህፃናት ኬሚካል ፍሪ ነው ማለት ነው። ዋጋው ስንት ነው እሱ? ዝማሪውን ላሳያችሁ። ይሄ ፍሌቨር ሌላም ፍሌቨር አለው። ብዙ አይነት ፍሌቨር አለው። አልመንድ አለው፣ 9-in-1 አለ። ከ9 ነገር ተቀብሎ የሚሰራ አለው። ሞር ግን ይሄኛው አሁን ላይ ብዙ ሰው ይወደዋል። አሁን ቤታችን ውስጥ አብዛኛው ሰው ሮዝመሪን እየሰራ እየቀመመ እንጠቀማለን። ይሄ ደግሞ ለሀበሻ ፀጉር የሚስማማ ተደርጎ የተሰራ 100% ናቹራል ብቻ ነው ማለት ነው። እና በጣም አሪፍ ነው። ስንት የሚል ነው? 250 የሚል ነው። ቀረብ አድርጊ እናሳያችሁ። ዋጋ ስንት ነው? እስከ 32 ነው የሚሄደው ማለት ነው። ለወገብ፣ ለጉልበት፣ ጀርባ ላይ እንደዚህ ለማሻሸት ባትለምጁ እኮ በጣም ነው የሚያስደነግጥሽ። በተለይ ደግሞ ይሄ መጀመሪያ ላይ ምናምን በጣም ነገሮች ላይ ማይግሬን ምናምን ለሚያስቸግራቸው ሰዎች መቀየር ያለው ራስ ወይ ደስ ሲል እና ፖር መጨመር ትችላለሽ እስከ መቀያየርም አለው። አለው። እግር ስር ደግሞ እዚህ አካባቢ ምናምን ሞር እንትን ለማለት ቤትሽ ነሽ የትም ሳትሄጂ እንትን ማለት ትችያለሽ ማለት ነው። ትከሻሽ ጋር ምናምን ወድጄዋለሁ። ቤት እንትን ስለምነው በጣም አሪፍ ነው። ለነሱ ሪኮመንድ ለማድረግ ነው። አሁን እንትን ላይ ባዛር ላይ ከመጡ 53 ቁጥር 1 አዳራሽ 50 የሱቅ እንትን 53 ታገኙታላችሁ። ይሄው በአከፋፋይ ዋጋ ነው አይደል የምትሸጡት? መርካቶ መርካቶ ድርተራ እና ደግሞ በግል ከፈለጉም ያው ባሉበት ቦታ ዴሊቨሪ እናደርጋለን ማለት ነው። ወደ ክፍለ ሀገርም እንደዚህ ሁሉም ቦታ በጅምላ ማለት ነው። እሺ እናመሰግናለን። ለመልካም እንትንሽ ትብብርሽ እናመሰግናለን። ቴንኪው። መልካም ጊዜ ነው። አብሽሬ ነው። አመሰግናለሁ። እንመጣለን።